ናለች ታዲያ ይልሽ የሚያማልለው ዛላይም አይደለም እኔ የምፈልገው ወንድ እነዚህም ፈልጎ የሚቀርበኝ ሳይሆን ከልቡ ለልቡ በልቡ የሚፈልገኝ ነው አየሽ ገለጻ የሚገርም ገለጻ አይደለም ከልቡ ለልቡ በልቡ እኔ ምለው ግን ይሩቴ አንቺ ከልብሽ ለልብሽ በልብሽ ነው አይደል የምትፈልጊኝ በስንቱ ከ13 አመት በኋላ ይንጠይቀኛል እሺ ከ13 አመት በፊት ከልብሽ ለልብሽ አልነበር የምትፈልጊኝ ሳልፈልግ ያገባው ነው የሚመስላል ከልብሽ አረ ከልብሽ እሺ ያሁን ልቡን ተተ ለምን ለኤም ግማሽ ጎና ትፈልግላት ለሞኑ ኤም ምን አይነት ባል ነው የምፈልገው አለች ይሄው ልካለች እኮ ያይዘዋለች ይሄው ማግባት የምፈልገው ወንድ የተማረና የተመራመረ ቢሆንም እንዳሁኑ ዘመናዊ ነኝ የሚል ልፍስፍስ ባል ሳይሆን እንደ አባቶቻችን የዱሮ አይነት ብረት መዝጊያ የሆነ ባል ሲቆጣ የሚያምርበት ግርማ ሞገሳ ነው ጎረቤት ሲያየው የሚፈራው እኔ ሳየው አንጀቴ የሚላወስ ጎረቤት ሲያየው የሚፈራው እኔ ሳየው አንጀቴ የሚላወስለት ወንድ ቆፍጣና ባል ነው የምፈልገው አታሳዝንም እንዴ አይነት ሰው አንድ ነበር እዚች ሀገር እሱንም አንቺ ላፋረክ እንግዲህ ከየት አባት ያመጣላታል እንዴ አይነት ባል ግን እንዴት አየሽው የባል ምርጫዋን ሂሩቴ ጥሩ ነው ግን የፈለገውን ሁሉ ማን ያገኛል ብለን ሲዲ ስትፈልግ እርሳስ ነው የምታገኘው እንዴት ማለት አሁን አንቺ የምትፈልጊውን አይነት ባል አይደለም ያገኘሽው ማለት ነው እኔ ራቱ ቀዘቀዘብህ በስዬ ቆይ እንዴ ወዴት ንገሪ ግድልም ልወቀው እኔን ከማግኘትሽ በፊት ለማግባት ትፈልጊው የነበረ ወንድ እንደኔ አይነት ወንድ አልነበረም ማለት ነው አንተ እኔን ከማግኘት በፊት ማግባት የምትፈልጋት ሴት እንደኔ አይነት ሴት ነበረች አሁን ምን አገናኘው ለምን አያገናኝም ይኸውልሽ ልንገርሽ ሲጀመር እኔ አንቺን ከማግኘቴ በፊት ጭራሽ ማግባት አልፈልግም ነበር እሺ ጥሩ እኔ ደግሞ አንተን ከማግባቴ በፊት የባል ምርጫዬ ሌላ ነበር ምን አይነት ነበር አሁን ምን ያደርግልሃል ግድልም ንገሪ ምን አይነት ባል ነበር የምትፈልጊው ጎረቤት ሳይው የሚፈራው አንቺ ስታዩ ደግሞ አንጀትሽ የሚላወስ እንደዛ ከሆነ እኔ ጎረቤት በጣም ነው የሚፈራኝ ለምሳሌ የትራስ ልጅ በጣም ነው የሚፈራኝ የትራስ ልጅ እኮ ገና 5 አመቱ ነው ቢሆንም ጎረቤቴ ነው ስታይኝ አንጀትሽ የማይላወስ ከሆነ እንግዲህ እሱ የኔ ጥፋት አይደል እኔ የሚፈራ ባል አልፈልግም ስለምን አንጀት መላወስ ነው የምታወራው እኮ አንጀቷ ይላወሳል ያንቺም አይላወሰው እንግዲህ ምናልባት የማትፈልጊውን ባል አግብተሻል ማለት ነው በስንቱ ድሮ የነበረኝ ፍላጎት አልነበረም ዝም ብሎ የልጅነት ህልም ነው ህልም ነበረ ግን ምን ያደርጋል እኔ መጣሁና አጨናገፍኩት ግድልም የተጨናገፈው ህልምሽንም ቢሆን ንገሪ ማለት ህልም ማለት ዝም ብሎ ቅዠት ነገር እኮ ንገሪኝ ቅዠትም ቢሆን ልወቀው ንገሪ ነው ጥሩ እንግዲህ አሁን ማግባት ፈልጌ የነበረው ሳሊ ነው ሳሊ ደጋጎ